አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ሰላም፣ እንዴት ናችሁ? እንግዲህ ዛሬ ብቅ ብያለሁ፣ ጠፍቻለሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ አዩ ትላለሁኝ። እንግዲህ ዛሬ በሙያ ብቅ ብያለሁ ማለት ነው። በተለይ በስደት የምንኖር እንጀራ መብላት ያምረናል የሀገራችንን እና ዛሬ እንደዚህ በቀላሉ እንደ ሀገራችን ቆንጆ ያማረ ጤፍን ባይሆንም ደግሞ ልክ እንደ ጤፍ ቆንጆ ሆኖ ባለሙያ ቆንጆ አድርጎ የጋገረው እንጀራ እንደዚህ እንደምታዩት መብላት ትችላላችሁ ማለት ነው። እንጀራ መጥለብ የለባችሁም። በቤታችሁ ውስጥ በቀላሉ አዘጋጅታችሁ ራሳችሁ ተመገቡ እላለሁኝ። እንግዲህ ሙያዬን እንዴት አያችሁት? ይሄንን ይመስላል። በጣም ቆንጆ ነው፣ ያምራል። እናንተም አይታችሁ አስተያየታችሁን እፈልጋለሁኝ። ከነጭ ዱቄት ነው ፒዛ ምናምን ከምናዘጋጀው ማለት ነው ከሱ ነው የሰራሁትና በጣም ደስ የሚል ነው። እንደዚህ አንዳንድ ጊዜ እንጀራ ሲያምረን በስደት ላይ ስንሆን በራሳችን በቤታችን አዘጋጅተን በመጥበሻ ጋግረን ቆንጆ እንጀራ አምሮታችንን እንወጣለን ማለት ነው። ሽሮ ካላችሁ በሽሮ፣ ምስር ካለ በምስር፣ በቤት ባለው ነገር ወጣችሁን የወጥ ችግር እንኳን የለም። ያው እንጀራው ነው እንጂ የሚቸግረን። ስለዚህ የፈለጋችሁትን ወጥ አይነት ሰርታችሁ ሲያምራችሁ ተመገቡ እላለሁኝ። ቀላል ነው ደግሞ ብዙም አያስቸግርም። ትንሽ ጥንቃቄ ነው እንጂ ያን ያክል ሙያም እንትን የሚል አይደለም ማለት ነው። የሚያስቸግር አይደለም። ሰርታችሁ በቤታችሁ ተመገቡ እላለሁኝ። ድምጼ አይዶን ነው ጥራት አለው የለውም ብቻ ይቅርታ እላለሁኝ ጥራት ከሌለው እና ይሄን እንጀራ እንዴት አያችሁት? ያው ሳዘጋጅ የተለየ ነገር ምንም ማለት አልተጠቀምኩም። ትንሽዬ በቃ በማንኪያ ትንሿ የሻይ ማንኪያ የሩብ ግማሽ የምትሆን እኔ አንድ ኩባያ ሜቢ ወይ 2 ኩባያ የሚሆን ነው ማዘጋጀው የእንጀራ ላይ ማለት ነው። ዱቄቱ እንደዛ ነው። 2 ብርጭቆ ማለት ነው። 2 ብርጭቆ ዱቄት ነው የሚያስፈልገኝ። ከዛ የሻይ ማንኪያ የሩብ ግማሽ ካሜራ እንደዚሁም የሩብ ግማሽ የሚሆን ሱካር ትጨምሩበታላችሁ ማለት ነው። አሪፍ ያደርገዋል እሱ ሱካር። ይሄ ሻይ ላይ የምንጨምረው ሱካር ማለት ነው። እንግዲህ እንጀራ ላይ ሱካር ይጨመራል ልትሉ ትችላላችሁ። ያው ያስፈልጋል። ትንሽዬ የሩብ ግማሽ የሻይ ማንኪያ የምትሆን ሱካር፣ ካሜራም እንደዛው። እነዚህ 2 ግብአቶች ብቻ ናቸው የሚያስፈልጉት ከግብአት ማለት ነው። ሌላው ደግሞ ዱቄቱ በደንብ መታመስ አለበት። በደንብ አምሱት ስላችሁ በጣም የሆነ ከለሩን ቅይር እስከሚያደርግ ድረስ እስከሚጠቁር ድረስ ሳይሆን አለ አይደለ ይሄ ሙቀት በደንብ እጃችሁ ስትነኩት ሙቀት እስከሚሰማችሁ ድረስ በጣም ሙቀት እስከሚኖረው ድረስ ዱቄቱ በደንብ ምንም ከዛው ካትንቀሳቀሱ በደንብ እንትን እያላችሁ እያመሳችሁ እጃችሁ ከእንትኑ መለየት የለበትም። ምክንያቱም ይቃጠላል። እሳቱን በደንብ ቅንስ አድርጋችሁ በቃ ዱቄቱን ከጨመራችሁ ጀምሮ እስከሚበቃው ድረስ ማቆም የለባችሁም። ወደዛና ወደዚህ ማለትም የለባችሁም ዱቄት ጥዲያችሁ፣ ምክንያቱም ይቃጠላል ማለት ነው። እና ደግሞ እንትኑም ዱቄቱም ጥቁርና ነጭ ምናምን ሆኖ እንትን ይላል ማለት ነው። ስለዚህ ጥንቅቅ ብላችሁ በደንብ በደንብ እጃችሁን የሚያቃጥል አይነት ስሜት እስከሚኖረው ድረስ ታምሱትና በደንብ ካመሳችሁት በኋላ ታወጡና ክዳን ባለው እቃ ብረት ድስትም ሊሆን ይችላል የፈለጋችሁትን እናንተ ባላችሁ እቃ ማለት ነው። በዛ ላይ ትጨምሩትና አውጥታችሁ ከመጥበሻው ላይ ክድን አድርጋችሁ ታስቀምጡታላችሁ። ክፍት እንዳታስቀምጡት ማለት ነው። ከድናችሁ ታስቀምጡታላችሁ እስከሚቀዘቅዝበት ሰዓት ድረስ። ያ ማለት 2 ሰዓትም 3 ሰዓትም እንደፈለጋችሁ ደስ ያላችሁ እስከ ጧት እስከሚቀዘቅዝ ድረስ ብቻ ጠብቁት። ዛሬ አመሳችሁ ነገ ማብካትም ትችላላችሁ። እስከሚቀዘቅዝ 4 ሰዓት 3 ሰዓትም ጠብቃችሁ እንዴት ተከደነ እስከሚቀዘቅዝ ጠብቃችሁ ወዲያው ትኩሱን ካወካችሁ ጥሩ አይመጣም፣ እንጀራው ጥሩ አይሆንም። ስለዚህ እስከሚቀዘቅዝ ጠብቃችሁ ታቦኩታላችሁ። ታቦኩ ግን ቢያንስ ከግማሽ የሚበልጠውን ካሜራችሁንና ያንን ቅድም ያልኳችሁን ካሜራውንና ሱካሯን በውሃ በጥብጣችሁ ወይም ደግሞ አብራችሁ ማሸት ትችላላችሁ። የሱ ጠሪቅ ምንም ያን ያክል እንዲህ ነው የሚልም የለም። ብቻ ግን መጠኑን መጠናችሁ እዛው አብራችሁ በደንብ እሽት ታደርጉታላችሁ።
ትንሽ ለብ ባለ ውሃ። አሁን እንኳን ሙቀት ነው፣ ያን ያክል ሙቅ ውሃ የማያስፈልጋችሁም። ምክንያቱም ውሃው ራሱ እንትን ነው፣ ቀዝቃዛ አይደለም። ስለዚህ ባታሞቁትም በኖርማል ቴምፕሬቸር ባለው ውሃ በሱ በደንብ እሽት ታርጋችሁ ታቦኩታላችሁ ማለት ነው። ዝም ብላችሁ ብጥብጥ እንዳታደርጉት። እንደዛ ከሆነ እንጀራው አያምርም። በደንብ እሽት ታደርጉና የሩብ ቀድር የሚሆነውን ዱቄት ታስቀራላችሁ ማለት ነው ወደ ጎን። ከዛ የቀረውን በደንብ እሽት ታርጋችሁ ታቦኩታላችሁ። መቅጠኑና መወፈሩ እንደ ፍላጎታችሁ፣ ወፈር ማርጋችሁ መተው ትችላላችሁ፣ አቅጠናችሁ መተው ትችላላችሁ። ተከድኑትና ያው እንዳየሩ አሁን ላይ ሙቀት ስለሆነ ውጭ ላይ 1 ሰዓት 2 ሰዓት ልክ ወዲያው እንዳቦካችሁት 1 ሰዓት 2 ሰዓት ታቆዩትና ኩፍ እስከሚል ድረስ ውጭ ላይ ይቀመጣል ማለት ነው። ከዛ ኩፍ ካለላችሁ በኋላ ግን ውጭ ላይ እንዳታሳድሩት በጭራሽ፣ ይበላሽባቸዋል። ምክንያቱም ሙቀት ነው። ከዛ ፍሪጅ ውስጥ ታሳድሩታላችሁ ማለት ነው። ፍሪጅ ውስጥ ያድርና ጧት አውጥታችሁ ትንሽ ቅዝቃዜ ውስጥ ከሚበርድ ድረስ መጠበቅም ትችላላችሁ። ካልጠበቃችሁም ደግሞ ያንን የቀረውን ዱቄት ስናቦካ ያስቀረነውን ዱቄት አሁንም ልክ እንደ ትናንት ባቦካ ነው መንገድ እያሸን በደንብ እናቦካውና ቀጥን እናደርገዋለን። ከዛም በኋላ አደረው ሊጣችን ላይ ጨምረን በደንብ ለመጋገር ልክ እስከሚመጣ ድረስ እሽታ እናደርገዋለን ማለት ነው። ካሸነው በኋላ እንደልኳችሁ በቃ ለብ ባለ ውሃ ይሁን። ሲጀምር ውሃ ማሞቅ አይጠበቅባችሁም። ምክንያቱም ያው የአየር ሁኔታው ችግር የለውም ያን ያክል። ከዛ በደንብ እንትን ትሉታላችሁ፣ ታዋህዱትና ለመጨረሻ በቃ ለመጋገር ጃሃዝ እስከሚሆንላችሁ ድረስ ታቀጥኑትና ትተውታላችሁ። ኩፍ ይላል። ከዛ ወዲያው ኩፍ ሲልም መጋገር ትችላላችሁ። ትንሽ ቆይታችሁም እንደዛው። ዞሮ ምንም ችግር የለውም። ወዲያው ኩፍ ሲልም ብትጋግሩ ችግር የለውም። ግን ትንሽ አቆይታችሁም ኩፍ ካለ በኋላ የሆነ ቅዝቅዝ የሆነ ርፍ እንደማለት ሲል ያኔም ብትጋግሩት ይበልጥ አሪፍ ይሆናል ማለት ነው። ስትጋግሩ ግን ጥንቃቄ ማድረግ ያለባችሁ ነገር መጥበሻችሁ ይሄ ቆንጆ የሆነ የማይዝ መሆን አለበት። አላድል ይሄ እንትኑ ቲፋል የሚባለው መጥበሻ እሱ ቢኖራችሁ አሪፍ ነው። እንጀራው ቆንጆ ነው በሱ የሚጋገረው ማለት ነው። መጥበሻ ቆንጆ የሆነም የተሞጫጨረ ምናምን የሌለው እንደዛ ቢሆንላችሁ። ከዛ ለመጀመሪያ ጊዜ ስትጋግሩ ምናልባት እንዳይዝ ምናምን ብላችሁ ካሰባችሁ ትንሽ ዘይት ጨምራችሁ በሶፍት ነገር እንትን ትሉታላችሁ ማለት ነው፣ ታስሱታላችሁ። ከዛም በኋላ ግን የመጀመሪያውን ካወጣችሁ በኋላ ደጋግማችሁ ማሰስ አይጠበቅባችሁም። ምክንያቱም ደጋግሞ ሲታሰስ ይሄ ነጭ ዱቄት እንጀራ እንትን ይሆናል አይደለ? አይኑ እንትን የማለት ክብድ የማለት ባህሪ ስለሚያመጣ ስትጋግሩ በቃ ለመጀመሪያ አስፈላጊ ከሆነ ነው እሱም የመጀመሪያውንም በዘይት እንትን ብላችሁ የምታስሱት። አለበለዚያ ዝም ብላችሁ በቃ ሊጣችሁ እስከሚያልቅ ድረስ ዝም ብላችሁ መጋገር ማውጣት ነው ያለባችሁ። ማሰስ የለባችሁም በየመሃሉ እንዳስታስሱት። ልክ እንደ ሀገራችን የሸክላ ምጣድ ማለት ነው። እንደዛ አይወድም። ምክንያቱም ይሄ ዱቄቱ ጤፍ ስላልሆነ እንደዛ ባሰስ ነው ቁጥር አይኑ ድልም እያለ ክብድ እያለ ስለሆነ የሚሄደው ከማብካቱም ወዲህ ስንጋግር ጥንቃቄ ማድረግ ያለብን የነጩ ዱቄት እንጀራ እዚህ ጋር ነው ማለት ነው። ስለዚህ በየሰዓቱ ወይም በጋገራችሁ ቁጥር ማሰስ የለባችሁም። ዝም ብላችሁ እየጋገራችሁ ማውጣት እስከምትጨርሱ ድረስ እንደዛ አድርጉት። ከዛም ቆንጆ ይሆናል። የመጀመሪያው ምናልባት ስላሰሳችሁት የሆነ አይኑ ትንሽ እንትን ማለት ባህሪ ሊኖረው ይችላል። ሁለተኛ ስትጋግሩ ቆንጆ የሆነ ሶስተኛም እንደዛም እያማረላችሁ ልክ እዚህ ጋር ቪዲዮ ላይ እንደምታዩት ቆንጆ ሆኖ ይወጣላችኋል ማለት ነው። የሚያምር እንጀራ በቃ ምንም እንትን ከጤፍ አለመሆኑ እንጂ በቃ መልኩ ምናምን በጣም አሪፍ ነው። ጣዕሙም ያን ያክል የከፋ አይደለም። ቆንጆ ነው። ቆንጆ ወጥ ሰርታችሁ መብላት ትችላላችሁ። እንግዲህ የኔ ይህንን ይመስላል። መጥለብ የምፈልጉ ስልክ ቁጥር አስቀምጣለሁ። ጥለቡ አደርሳለሁ። እሺ ሰምታችኋል። ካሁን በኋላ በቃ የኦንላይን ስራ ልጀምር ነው። እንጀራ ማለት ነው። እንጀራ እንጀራ የምትረከቡ የኔን ስልክ ቁጥር ያዙና ትረከቡኛላችሁ ማለት ነው። እየጋገርኩ አቀርባለሁኝ እላችኋለሁ። እና ውድ ሀገሬ ልጆች ብሉ። እንጀራ ቆንጆ ነው። ሲያምራችሁ እንደዚህ ግዴታ
የት ላግኝ ብላችሁ መጨነቅ የለባችሁም። እንደዚህ ቆንጆ አድርጋችሁ በቤታችሁ ጋግራችሁ መብላት ትችላላችሁ። ጠሪቃውንም እንደነገርኳችሁ ነው። ቪዲዮዬን እስከ መጨረሻው ስለተከታተላችሁልኝ ከልብ ነው ማመሰግነው። በያላችሁበት ሰላማችሁ ብዝት ይበል። አገራችንን ሰላም ያድርግልን። በጣም ነው ማመሰግነው። ሰላም አለይኩም ወራህመቱላሂ ወበረካቱ።